ሰላም ሰላም እንዴት ናችሁ? ኳስ ሜዳዎች ነን። ዛሬ ስለ አርሰናል እና ሪያል ማድሪድ የሻምፒዮንስ ሊግ ጨዋታ እንወያያለን። ባለፈው ሳምንት ያው 3-0 እንደተጠናቀቀ እናውቃለን። በዚህ ሳምንት ምን ሊፈጠር እንደሚችል እና ምን አይነት አስተላለፊ ሰዎች ሊገቡ እንደሚችሉ እና ምን አይነት ታክቲክ እንደሚጠቀሙ እንመለከታለን። ባዝ እንታስበልሽ ማክሰኞ ምሽት እንደተመለከትነው በጣም አስገራሚ ውጤት ተመዝግቧል። ብዙዎቻችን ያልጠበቅነው ነበረ። ሪያል ማድሪድ ያው የሻምፒዮንስ ሊግ ንጉስ መሆኑን ተከትሎ አርሰናል እንደዚህ ያፈራርሰዋል ተብሎ አልታሰበም። አርሰናል ከቦልተን አይነት ጨዋታ ነበር የሚመስለው። ማድሪድ የሆነ ዝቅተኛ ቲም አስመስሎት ነው ያስወጣው። ስለ ጨዋታው ስናልፍ ሪያል ማድሪድ በተከላካይ መስመሩ ላይ ብዙ ጉዳቶች አጋጥሞት ነበር ወደ ጨዋታው ሄደው። እንደነ ሌፍት ባክ ላይ እንደ ፈርናንድ ሜንዲ፣ ራይት ባክ ላይ ደግሞ ያው ሙሉ ሲዝኑን ዳኒ ካርቫል ወጥቷል። ሴንተር ባኮቻቸው ሚሊታውም ጉዳት ላይ ነበሩና ከባክፎሩ ትክክለኛ ሴንተር ባክ የነበረው ሩዲገር ነበረ። አላባም ከሁለት ዓመት በኋላ ነበር ወደ ቋሚ አሰላለፍ የተመለሰውና በችግር የተፈጠረ ሴንተር ባክ ነበረ። ባክፎሩ እንዳለ በጉዳት ታምሶ ስለነበረ ሜክሺፍት ተጫዋቾች ገብተው ነበር እንደ ቫልቨርዴ ራይት ባክ ላይ ያለ ቦታው፣ እንዲሁም አላባ ወደ ሌፍት ባክ ተመልሶ ያለ ቦታው ተጫውቶ ነበርና አንድም ለውጤቱ መንስኤ እሱ ይመስለኛል። ከዛ በተጨማሪ ግን ከታክቲክም ከንተንም በላይ ዲዛይር በጣም አርሰናል ውጤቱን እንደፈለገው ያስታውቅ ነበር ከሪያል ማድሪድ በላይ። ሪያል ማድሪድ ጨዋታውን ቀለል አድርጎ ነው የተጫወተው። አርሰናል ግን ውጤቱን እንደፈለጉት እና ከጨዋታውን በፊት በትክክል ፕሪፔር አድርገው እንደገቡ ያስታውቃል። ፈርስት ቦልም በዱዌልስ በማሸነፍ ሰከንድ ቦልም በማሸነፍ ጨዋታ በመቆጣጠር ሚድፊልዱን ራይስና ፓርቲ በትክክል በመቆጣጠር ጨዋታውን በትክክል አሸንፎ ነው ያለፈውና አሁን ለቀጣዩ ጨዋታ ለሰከንድ ሌጉ በሪያል ማድሪድ ለሚደረገው ያው ብዙ ሚዲያዎች ሪያል ማድሪድ ይቀለብሰዋል። ያው ሪያል ማድሪድ የፒአር ቲም ነውና ሚዲያ ላይ ብዙ ይናፈሳል። ሪያል ማድሪድ ይቀለብሰዋል፣ ብዙ ተጫዋቾች ያምናሉ ምናምን የተባለ እየተወራ ነውና ያው የመቀልበስ አቅም አለው። ግን አርሰናል 3 ጎል ከተቆጠረበት አመት አልፎታል። ላስት የተቆጠረበት በሉተን ነበረ 4-3 ሲያሸነፍና የአርሰናል ዲፌንሲቭ ኦርጋናይዜሽን በዩሮፕ ውስጥ አሉ ከሚባሉ ሜቢ የኢንተር ቢበልጠው ነው እንጂ ዲፌንሲቭ ኦርጋናይዜሽን እንደ አርሰናል ያለው የለምና ከሲቲም ጋር ይተናል 2-1 የመራ ባለቀ ደቂቃ ነው 2 እኩል የወጣው በቀይ ወጣውበትና ምን ያህል ዲፌንሲቭሊ ኦርጋናይዝድ እንደሆኑና ዲሲፕሊንድ እንደሆኑ ያሳያል። እና ያው ማድሪድ አንዳንድ ተጫዋቾች አሏቸው ጨዋታ የሚቀየሩ ኤምባፔ፣ ቪኒሲየስ አይነት ሮድሪጎም አለ። ግን ኤምባፔና ቪኒሲየስ ይበልጥ ጠቃሚና ውጤታማ የሚሆኑት ስፔስ ሲኖራቸው ነው። አጠቃላይ አርሰናል በሎ ብሎክ የሚጫወት ከሆነ ለመሮጫ ስፔስ አይኖራቸውም ቪኒሲየስ እና እንደነ ኤምባፔ አይነት ፈጣን ተጫዋቾችና እነሱ አጠቃላይ እንዲሁም ከጥቅም ውጪ ይሆናሉ ብዬ ነው ማስበው። ከሆነ ጥሩ ነገር ያሳየናል ብዬ ማስበው ጁድ ቤሊንጋም እና ፌዴ ቫልቨርዴ ያው ከሩቅ ሎንግ ዲስታንስ ሹቲንግም ስላለው እሱ ጥሩ ነገር ያሳየናል ብዬ አስባለሁ። ከሞላ ጎደል በጨዋታው ማድሪድ ያሸንፋል ብዬ አስባለሁ። ግን ለመቀልበስ የሚያህል ብቃት ይኖረዋል ብዬ አላስብም። የአርሰናል መከላከል ተመልክቶ 1-0 የሚያሸንፍ ይመስለኛል ሪያል ማድሪድ። ዴቪስ ጨዋታው በጣም ፈታኝ ጨዋታ ነው። ማድሪድ ይህን ጨዋታ ለመቀልበስ ካሰበ የመጀመሪያዎቹ 20 ደቂቃዎች ወሳኝ ናቸው ብዬ አስባለሁ። ምክንያቱም በፈርስት ሃፍ ላይ 1 ወይ 2 ጎል ካላገባ እንቀለብሰዋል ብዬ አላስብም። ይሄ ማለት ግን ቀላል ጨዋታ ነው አርሰናል ሊቆጠርበታል እያልኩኝ ሳይሆን ያው አርሰናል ውጤት አስጠብቆ ለመውጣት ካሰበ ሎ ብሎክ መጫወት አለበት ብዬ አላስብም። ይሄ በባለፈው ቪዲዮም የተወሰነ አይታይታ አድርገናል። አርሰናል ከድሮ ጀምሮ ከአርሰን ቬንገር ጀምሮ ስንመለከት ኳስ ይዞ የሚጫወት ቲም ነው። አርሰናል፣ ባርሴሎና አሁን የሲቲንም ከተመለከት ነው ያለ ኳስ መጫወት ይከብዳቸዋል። የጨዋታውን ቴምፖ እነሱ ሲቆጣጠሩት ነው ደስ የሚላቸውና አርሰናል እሱን ለማድረግ መሞከር አለበት ብዬ አስባለሁ። ይሄ ማለት ግን ከኋላ ክፍት ይሁን ማለት ሳይሆን ዲፌንሲቭሊ ኦርጋናይዝ ሆኖ ግን ኳስን ሆልድ ማድረግ አለበት ብዬ አስባለሁ። ከማፊንጋን በላስት ዊክ በቀይ ወጥቶ አይገባም። ያው ሴባይሎስን አግኝቶታል። ቹዋሚኒም ያው ከቅጣቱ ተመልሶ ይገባል። ይሄ አሪፍ ዜና ለሪያል ማድሪድ። ቹዋሚኒ ከገባ
ዲፌንሲቭ ላይም ያግዛቸዋል ብዬ አስባለሁ። ለቫልቨርዴም ነፃነት ሊሰጠው ይችላል እና ሪያል ማድሪድ ከጨዋታው በፊት ብዙ ሚዲያ ላይ እየተናፈሰ ነገር አለ። እንዲሁም ቪዲዮ ለራሱ ፊልም ሰርተናል ከጨዋታው በፊት ለተጫዋቾች ሞቲቬሽን እንዲሆን ምናምን የተባለ እየተለቀቀ ያለ እንትን አለ ሚዲያ ላይ። ሙሉ የሪያል ማድሪድ ተጫዋቾቹም ደጋፊዎቹም አሰልጣኙም ይሄን ጨዋታ የማሸነፍ ፍላጎታቸውና ሞቲቬሽናቸውን ከጨዋታው በፊት እያየነው ይመስላል። ይሄ ሳይኮሎጂካል ወርፌር እንትን አርሰናል ከጨዋታው በፊት ለማስፈራራት የሚመስል ነገር ነው እያካሄዱ ያሉትና ሪያል ማድሪድ ይሄን መቀልበስ ከቻለ ያው ታሪክ ነው የሚሰራው። እስከ ፋይናል ድረስ የመድረስም ቻንስ ሊኖረው ይችላል። ግን ያው አርሰናልም ይሄን ካለፈ ከፒኤስጂ ጋር ነውና ከዚህ በፊት ከፒኤስጂ ጋር ተጫውቶ አይተነዋል በዚህ ሲዝን ቻምፒዮንስ ሊግ ላይ። በእርግጥ መጀመሪያ አካባቢ ፒኤስጂ ወረድ ያለ አቋም ነው ያሳየነ የነበረው። አሁን ያለው ፒኤስጂ እና ያን የገጠመው ፒኤስጂ ተመሳሳይ የለም። እሱም ከባድ ጨዋታ ሊሆን ይችላል። ግን ሞሮለስ ይሄ ጨዋታ ሪያል ማድሪድ ያሸንፋል፣ ግን የሚያልፍ አይመስለኝም። ጌሙ የላስት ጌሙ እንደዚህ የሆነበትን ምክንያት አንስቼ ቢጀምር ሲመስለኝ አብዛኞቹ እንደዚህ ትልቅ ደረጃ ላይ ያሉ ቲሞች አሁን ቻምፒየንስ ሊግ ላይ የተንኮታኮቱ ያሉበት ሪዝን የሚመስለኝ በየሊጋቸው ያለው የታይትል ሬስ ጉዳይ ይመስለኛል። ሊቨርፑል የወደቀበትን መንገድ መመልከት እንችላለን። አሁን ማድሪድ ያለበትንም ብንመለከት በጣም ትንቅንቅ ያለው የታይትል ሬስ ውስጥ ነው ያለውና ባርሳና አትሌቲኮ በቅርብ ርቀት ይገኛሉ። ባርሳ ቀድሞት ይገኛል፣ አትሌቲኮም ደግሞ አለ። እሱም ፕሬሸር ከቻምፒየንስ ሊጉ ጋር አዋህዶ መጫወት ከባድ ይመስለኛል። ስለዚህ እሱ ይመስለኛል የመጀመሪያው ጨዋታ ላይ በዚህ መንገድ እንዲሸነፉ ያደረጋቸው። አሁን ሁለተኛው ዙር ጨዋታ ላይ በበርናቤው የሚደረገው ጨዋታ ላይ ማድሪድ ይበልጥ ለማጥቃት የሚጫወት ይመስለኛል። 3 ጎል ዴፊሲት እንዳለበት ሆኖ እሱን ለማካካስ በደንብ የሚጫወት ይመስለኛል። ይሄ ደግሞ ለአርሰናል ይበልጥ ቻንስ የሚከፍት ይመስለኛል። አርሰናል ዲፌንስ ላይ በትክክል የምናውቀው ቲም ነው። በቀላሉ የሚከፈት አይነት ቡድን አይደለም። ቻንስ ካገኙ ደግሞ አሁን ሳካ ስላለ በተለይ የመጠቀም አቅም አላቸው። ስለዚህ ማድሪድ 2 ጊዜ የሚሸነፍ ይመስለኛል እኔ የአሁኑ ጨዋታ ላይ። በእርግጥ በርናቤው የሚያመጣው ለውጥ ሊኖር ይችላል። ከዚህ በፊት የመለከትናቸው ጨዋታዎች ላይ ካምባክ ብዙ ጊዜ ሰርቷል ሪያል ማድሪድ። አሁን ከሰሩ የሚገርም ነገር ነው። ታይትሉን የማሸነፍ ትልቅ ቻንስ ይኖራቸዋል። እኔ ግን 2 ጊዜ የሚሸነፉ ይመስለኛል ባክ ቱ ባክ። አርሰናል ይህንን ጨዋታ ካሸነፉ ፒኤስጂን በኋላ ላይ ደግሞ ባርሳን ወይ ኢንተርን የማግኘት አጋጣሚ ይኖራቸዋል። ቻርት ሙሉ ዋንጫውን ይበላሉ ብዬ አላስብም አርሰናል። ይሄኛውን ጨዋታ ግን በደንብ እንደሚያሸንፉት እርግጠኛ ነኝ። ስለ ዴክላን ራይስ ማንሳት ያለብን ይመስለኛል። መቼስ እንደ ቤካም ነው ጠቅልሎ ስንት ዓመት ሙሉ ፍሪኪክ ሲያገባ የቆየ ነው ይመስል። የመጀመሪያው አይመስልም ማክሰኞ ፍሪኪክ ሲያገባና 2 ተከታታይ ቅጣት ምቶች በአስገራሚ ሁኔታ ካርል በሆነ ሁኔታ አስቆጥሯልና እንዴት ነው ዴክላን ራይስ በ2023 ነበር ከዌስትሃም 100 ሚሊዮን ወጥቶበት የመጣውና ብዙ ነገር ሲወራ ነበር። ያው ብዙ ላይገባው ይችላል ምናምን የሚባል ነገር ነበርና ያው አሁን ብሩን እንደሚገባው ሰውን አሳይቷል ማለት ይቻላል። እና ለሮቡም ጨዋታ ለመልሱም ጨዋታ አንድ ወሳኝ ተጫዋች እሱ ይሆናል ብዬ አስባለሁ። ሚድፊልዱንም ዶሚኔት ስለሚያደርግ ምን ይመስላችሁ? አዎ ራይስ አይ ቲንክ የቅዳሜውንም ጨዋታ ከተመለከታችሁ ፓርቲ ያገባው ኳስ ላይ እሱ ነው ከሜዳው ይዞት እየሮጠ ሄደ አሲስት ያደረገው ነው። እዛ ጨዋታ ላይ ለራሱ ጌሙን ራን እያደረገ የነበረው እሱ ነው። አይ ቲንክ የሪያል ማድሪድ ጨዋታ ሜንታሊ ትልቅ ተጽዕኖ ያሳደረበት ይመስለኛል። አሪፍ ሞቲቬሽን ሰጥቶታል ብዬ ነው ማስበው እና ዴክላን ራይስ አሁን በዚህ ጨዋታ ላይ በሪያል ማድሪድ ላይ መመልከት ያለብን ተጫዋች አንዱ ነው ብዬ አስባለሁ። ሌላኛው ደግሞ ከአርሰናል አሪፍና ወሳኝ ተጫዋች ምለው ፓርቴ ነው። ይሄ ፈርስት ሌጉ ላይም አይተዋል። የመጀመሪያው ጨዋታ ላይ የጨዋታውን ቴምፖ የተቆጣጠረበት መንገድ፣ ከኋላ ኳስ መስርቶ የሚወጣበት መንገድ አርሰናል ይህን ውጤት እንዲያስመዘግብ ያደረገው ወሳኝ ተጫዋች መካከል አንዱ እሱ ነው ብዬ ነው ማስበው። ሌላኛው ደግሞ ዘንድሮ ለሚድፊልድነት ፈርሞ አጥቂ ያደረጉት ከሀቨርስ በላይ አሪፍ እንቅስቃሴ እያካሄደ ያለ ተጫዋች ሞሬኖ ነውና ይሄ ተጫዋች
ያው ሚድፊልድ ላይ ነው የምናውቀው። ነምበር 6 ቦታ ላይ ነው የሚጫወተው። ግን ፊዚካሊቲው ኳስ የሚመታበት መንገድ ሚካኤል አርቴታ ሳይፈልግ ወደ 9 ቁጥር ፖዚሽን አሰልፎ እያጫወተውና በዛ ፖዚሽን ላይ አሪፍ እየሰራ ነው ብዬ ነው የማስበው። አይ ቲንክ እና ጄሱስም ሃቨርስም ቢመለሱ ለቦታ የሚፎካከራቸው ነው የሚመስለኝ። ካሁን በኋላ ለሚድፊልድ የሚፎካከር አይነት ተጫዋች አይመስለኝም እሱ። አሪፍ ምርጥ ተጫዋች ነው። ያው ፈርስ ሌጉ ላይ ያገባውም ጎል በጣም አሪፍ ነበር። ይህ ማለት ታዲያ አርሰናል በክረምት የዝውውር መስኮት አጥቂ ያስፈልገውም ማለት ነው ወይስ ተደራቢ አጥቂ ሆኖ መጫወት ይችላል ነው ሜሪ ነው? እንደ ቨርሳቲሊቲ አትሪቢዩት ሊይዙት ይችላሉ ብዬ አስባለሁ። ምክንያቱም አጥቂ ቋሚ አጥቂ ያስፈልጋቸዋል። ሜሪኖም እንደ አጥቂ ይጫወታል ከተባለ በኋላ የአጥቂነት አቋሙ ሲወርድ ተመልክተናል። ኮንስታንትሊ አልነበረም 9 ቁጥር ከተጫወተ በኋላ ልክ እንደዚህ ሲጫወት የነበረው። ግን ደና በትክክል መጨረስ የሚችል አጥቂ ካስፈረሙ አጥቂው በሚጎዳበት ወይ ፎርሙ በሚወርድበት ጊዜ ተፎካካሪ ወይ ደግሞ ተተኪ ሆኖ መቀመጥ ይችላል። አርሰናል ስትራይከር አይ ቲንክ በዚህ ሰመር ትራንስፈር ዋነኛ ታርጌታቸው እሱ ይመስለኛል። ገበያው ላይ ምን አይነት አጥቂዎች አሉ ለአርሰናል የሚሆኑ ለአርሰናል ጨዋታ የሚሆኑ ብለን ስንመለከት እና አርሰናል ብዙ ስሙ እየተያዘ ያለው ከቤንጃሚን ሴስኮ ጋር ነው። በክረምቱም እየተነጋገሩ ነው የሚል ወሬ ነበረ። ሌላኛው ደግሞ ዮከሬሽ ነው። ይህ ተጫዋች በስፖርቲንግ እናውቀዋለን። አምና ከ50 ምናምን በላይ ጎሎች አግብቷል። ሌላኛው ደግሞ ናይጄሪያዊ አጥቂ ቪክተር ኦሲሜን ነው። ይሄኛውን ተጫዋች ናፖሊ በ63 ሚሊዮን ካቀረባችሁ ውሰዱት እያሉ ነው። እና ይሄ ናይጄሪያዊ አጥቂ በጋላታሳራይ በውሰት እየተጫወተ እንደሆነ እናውቃለን። ነው ዘንድሮ አሪፍ የውድድር ዘመን እያሳለፈ ነው። ሌላኛው ደግሞ በኒውካስትል የሚጫወተው አጥቂ ኢሳቅ ነው። እና ይሄ ተጫዋች አይ ዶንት ቲንክ ኒውካስትል የሚለቀው ግን ከለቀቁትም አትሊስት 120 ሚሊዮን የሚጠይቁ ይመስለኛል። እስቲ ይሄንን በክረምቱ ዝውውር የምንመለከተው ይመስላል። ስለ ሮቡ ጨዋታ ውጤት እንዴት እንደሚሆን አርሰናል ያሸንፋል ወይስ ይሸነፋል የሚለውን ኮሜንት ላይ ጻፉልን። እንደዚህ አይነት ቪዲዮ የምትፈልጉ ከሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን።